እግዚአብሔርን መፍራት ከምድር ላይ በጠፋ ጊዜ እግዚአብሔርን መስማት ከምድር ላይ በጠፋ ጊዜ ትውልድ ይጎዳል። እግዚአብሔርን መስማት በጠፋ ጊዜ ትውልድ ልቡ ይደነደናል፣ አይምሮ ይደነደናል። እግዚአብሔርን መስማት በጠፋ ጊዜ ነቢያት እግዚአብሔርን ባልሰሙ ጊዜ፣ ወንጌላውያን እግዚአብሔርን ባልሰሙ ጊዜ፣ ፓስተሮች እግዚአብሔርን ባልሰሙ ጊዜ፣ ዘማሪዎች እግዚአብሔርን ባልሰሙ ጊዜ ለእግዚአብሔር ለመታዘዝ ወይም ደግሞ ለእግዚአብሔር ቃል ለመታዘዝ ባልሰሙ ጊዜ ሰማይም ምድርም ይዘጋጋባቸዋል። ስለዚህ በዚህ ሰዓት መንጋው ወይም ትውልዱ ይጎዳል። ወዳጆች እግዚአብሔርን እየሰማን ነው? ሰምተንስ እያሰማን ነው? እግዚአብሔርን ስሙት። በማህበራዊ ሚዲያ ላይ አሁን ተስፋ መቁረጥ በእኛ ቤት መሆኑ በጣም ያሳዝናል። እግዚአብሔርን እናምነዋለን፣ እግዚአብሔርን እንከተላለን፣ የእግዚአብሔርን ወንጌል እናገለግላለን። መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው እያለን እንሰብካለን በምንለው በእኛ ቤት እግዚአብሔርን አለመፍራት ሲኖር ነውር ነው። እግዚአብሔርን ፍሩ። ለምድር መፍትሄ እንዲመጣ እግዚአብሔርን ፍሩ። ምድር፣ ተራሮች፣ ወንዞች እንዲባረኩ እግዚአብሔርን ፍሩ። ኃያላን ነገስታት እንዲባረኩ እግዚአብሔርን ፍሩ። እግዚአብሔርን ሰምታችሁ አሰሙ። ለሆዳችሁ አትደሩ፣ በሆዳችሁ አትውደቁ። እግዚአብሔርን ስሙ። እግዚአብሔርን ሰምቶ የወጣ እግዚአብሔርን ይዞ የወጣ ድላማ ነው የሚሆነው። እግዚአብሔርን ይዞ የወጣ ተርፋማ ነው የሚሆነው። እግዚአብሔር በቃሉ ላይ እንደተናገረው እንደዚያው እንደ ቃሉ ነው። ወዳጆቼ፣ ወንድሞቼ እግዚአብሔርን ስሙ። በዚህ ዘመን እግዚአብሔርን ሰምቶ እግዚአብሔርን ፈርቶ በእግዚአብሔር እንደመሸሸግ ያለ መልካም ነገር የለም። በማህበራዊ ሚዲያ የምታስተላልፉ እግዚአብሔርን ፍሩ። ሰይጣን አጀንዳ አይስጣችሁ። ሰይጣን የሆነ ርዕስ አይስጣችሁ። እግዚአብሔርን ፍሩት። በጽድቅ መንገድ ለመሄድ እግዚአብሔርን ፍሩት። በቅድስና መንገድ ለመሄድ እግዚአብሔርን ፍሩት። በታማኝነት መንገድ ለመሄድ እግዚአብሔርን ፍሩት። እግዚአብሔርን በፈራችሁ ጊዜ፣ እግዚአብሔርን ባያችሁ ጊዜ፣ ወደ እግዚአብሔር በተጠጋችሁ ጊዜ ያኔ መልካም ይሆናል እናንተ። ያኔ ለቤታችሁ መልካም፣ ያኔ ለህይወታችሁ መልካም፣ ያኔ ለኑሯችሁ መልካም፣ ያኔ ለትዳራችሁ መልካም፣ ያኔ ለመውጣታችሁ መልካም፣ ያኔ ለመንጋው መልካም ይሆናል። እግዚአብሔርን ስሙት። ያለዚያ ሁሉም ነገር እየቀለለ ነው የሚሄደው። ምንም የሚከብድ ነገር የለም። ግን እግዚአብሔር የምህረት አምላክ ነው። በፊቱ ውደቁ። ቢዘመር ምን ያደርጋል እግዚአብሔር ካልተቀበለው? ቢጸለይ ምን ያደርጋል እግዚአብሔር ካልተቀበለው? በእግዚአብሔር ፊት ካልወደቅን፣ እግዚአብሔር ያንን መስዋዕት ካላሸተተው ምን ያደርጋል? ኃጢአተኞች ከሆን አንዳችን ለአንዳችን መጥፎ ነገር የምናደርግ እርም የሆነ ነገር እግዚአብሔር የሚጸየፈውን ነገር የምናደርግ ከሆነ ምን ያደርጋል? እግዚአብሔርን ፍሩት። እግዚአብሔርን ፍሩ። እግዚአብሔርን ስሙት። እግዚአብሔርን ፍሩ። ያኔ ኃጢአትን ለማድረግ አትደፍሩ። እግዚአብሔርን ስትፈሩ እርኩሰትን ለማድረግ አትደፍሩ። እግዚአብሔርን ስትፈሩ እርም የሆነ ነገር ልታደርጉ አትደፍሩ። ስለዚህ ለምድር መፍትሄ ትሆናላችሁ። ለሁላችሁም ነው፣ ለኔም ጭምር ነው። ስለዚህ እግዚአብሔርን እንፍራ።